አለመሆናችሁ ግን መፍት ነው። አለመሆናችሁ መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆኑ አሉ። አሚን እንትን ይሆኑ አሉ፣ ድምፅ ይሆኑ አሉ። ለሙስሊሞች ድምፅ ይሆኑ አሉ። በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከሰራን ድረስ አይ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። እውነት ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም በሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ አይዶን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል 2-3-4-5 ስላጠለክ አማይነህ የተባልክበትን ባላቅም እንደዚህ አይነት ሰዎች 4-5-6 መስቀል በአንድ አንገታቸው ላይ አድርገው ለሙስሊሞች ድምፅ እየሆኑ ነበረ። እንደዛ ባታደርጉት ለወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመጣት እኛን በጣም የጣራችሁ ኦርቶዶክሳውያን ነበራችሁ። ይሄም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛል። እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው የሚሉም ነበሩ። ሶሪ ቃሉን ባልጠቅሰው ደስ ይለኝ ነበር። ሰማለኝ እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። ወደ ቀልባችሁ ብትመለሱ መልካም ነው። እፎይ አማራ ነው፣ የአማራ ተላላኪ ነው፣ የፋኖ ተላላኪ ነው። እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ የሻዕቢያ መንግስት የቀጠረው ነው። እፎይ የግብፅ ተላላኪ ነው። እና እፎይን አንድ ቦታ አንዱ የሆነ ኮረጆ ውስጥ መመደብ አልቻሉም። ግን ብድግ ይልና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም። ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉን። ለእኔ ላይ ችግር የለውም። ራሴን እስከማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሔር ከኢትዮጵያ ውጭ ያለንም ብሔር ምፈርጅ ሰው አይደለውም። የብሔር ቆጠራ ውስጥም ምገባ አይነት ሰው ተራ ሰው አይደለውም። በእንደዛ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም። በነፍሴ ተወራርጄ እንደዛ አይነት እንደማታመጡ ነግራችኋለሁ። 5 ሰከንድ 10 ሰከንድ ማበልጥ ቪዲዮ ዘው የሚያንሸራሽሯት አለች። እሷ ከ2 ዓመት በፊት የተሰራች ቪዲዮ ነች። እሷም ምንድን ነች? እሱ አይ ቲንክ የሆነ ወደ ወልዲያ አካባቢ ይመስለኛል መስጊድ ተቃጠለ ብለው ስልጤ አካባቢ ላይ ኦርቶዶክሳውያንን እያጸዷቸው ነበረ። እዛ አካባቢ ላይ አብዛኞቹ እንደውም ቪክቲም የሆኑት አሁን በብሔራችን ሊገፋን ነው ኦርቶዶክስ ከኛ ወገን አይደለም ብለው የሚዘውሯቸው ለብሔራችን የቆምንነን ብለው የሚያስቡ ቴዶም ሲከራከርበት ነበር። አይ ቲንክ እነኚህ ሰዎች ያሉበት እንትን ነው እና አይ እንደ ኢትዮጵያ የትኛውን ቦታ ላይ ሄደን ተዘዋዙረን መስራት እንችላለን። ማን ነው ስልጤን ለስልጤ ብቻ የፈቀደለት? ኢትዮጵያ ውስጥ አንተ የትኛውን ቦታ ላይ መጥተህ እየሰራ ለምንድን ነው እሱ ሌላውን መከለክሉት ብዬ ተናገርኳት ቪዲዮ አለች። ከዛ ሳጠጋባ ስንመላለስ አማራና ኦርቶዶክስ ከስልጤ ላይ መውጣት አለበት፣ መተተኛ ናቸው፣ ጠንቋይ ናቸው ብለው ሲሉ አይ አንተም እኮ ኦሮሚያ ክልል ላይ ለምሳሌ ሱቅ ላይ ተቀምጠህ እንደውም አጋጣሚዎችን እየተጠቀማችሁ የ10 ብር ዕቃን 20 ብር ትሸጣላችሁ። ስለዚህ አንተም ወደ መጣህበት 10 ብር በኩርቱ ፌስታል ዕቃህን ይዘህ ትመለሳለህ ብዬ ተናገርኳታለች። እንደዛ እዚህ ሆነ አንተ እዛ ያለው መውጣት አለበት ከዚህ ክልል ምትል ከሆነ
ኦኬ አንተ እዚህ ቦታ ላይ መተህ ስትሰራስ ያችን ነው የሚያዘዋዝሩት እነሱ ከሚሉት ጋር አሁን እኛን ይነቅፈናል የሚሉትም አይረዳቸውም። እንደውም ለእነሱ ድጋፍ ነበረ የሚሆነው። ቢ እንደዚህ አይነት የወረዱ ሰዎች ጋር ምላሽ መስጠት ብዙም አስፈላጊ ባይሆንም ምላሹ መስጠቱ በራሱ የሚያረክስ ነገር መስሎ ይሰማኛል ለእነኛ አይነት ሰዎች ማለት ነው። እና ተዘበረቀው እና እንደዚህ አይነት ሰዎች ብዙም አስፈላጊ አይደለም እንትን ማለቱ። ግን ጥንቃቄ አድርጉ ገብታችሁ ቤታቸው። አዎ እንደዚህ ነው እንደዚህ ነው ብትሉ ኦርቶዶክስን አደግፉት። ስ ኖርማል አይሚን እፎይን አደግፉት። እፎይን ተፈለጋችሁ እንደፈለጋችሁ ተቹት፣ ችግር የለውም። ነገር ግን ቤተክርስቲያንን የሚያስነካ ከሆነ በፍጹም ህብረት አታድርጉ ከእንደዚህ አይነት ሰዎች ጋር። ቤተክርስቲያንን የሚነካ ከሆነ ሲደረጉ ካያችሁ አይ እኛ መዳኛችን ብሔራችን ነው ኦርቶዶክስ አይደለም፣ እፎይ ሊያደነዝዘን የመጣው ተልእኮ እየተባለ ቤተክርስቲያን ነበረች አታክ ስትደረግ የነበረው። ሰው ከእንደዚህ አይነት ሰዎች ጋር ህብረት አታድርጉ በተቻላችሁ መጠን። እፎይ እንደፈለጋችሁ ይተቹ በራሳቸው አቋም። አነጋገሩ እንደዚህ ነው ባለጌ ነው እንደዚህ ነው እንደዚህ ነው ብለው ይተቹ። ነገር ግን በዛ አታከው ደግሞ ቤተክርስቲያንን ሲተቹ እንዴት አብራችሁ ህብረት ታደርጋላችሁ? ይህ ውስቲ ሙስሊሞቹ ክርስቶስን ያልተሳደቡት ምንድን ነው? እሱ ምን ብለው ነው ያልተሳደቡት? እስቲ እብድ ነው፣ አይምሮን የሳተ ነው፣ በሽተኛ ነው፣ ሎቱ ስባት ግብረ ሰዶም ነው፣ ይህ ነው እያሉ እነሱ ጨዋ ሆነው ሙስሊሞች አይሳደቡም። እፎይ ተሳዳቢ ነው፣ እፎይ ደግሞ የሆነ ብሔር ተላላኪ ነው፣ መንግስት የመደበው ነው ተብሎ ሲሰራ ፖለቲካ አብራችሁ መሆናችሁ ኦርቶዶክሳውያን ቆም ብላችሁ እንደዚህ አይነት ቦታ ላይ ህብረት ባታደርጉ እንድታስቡ። ሙስሊሞቹ በፍጹም የራሳቸውን ወገን አሳልፈው እንትን አይሉም፣ አያስነኩም። ሆም ብለው ነው እንትን የሚሏችሁ። ኦርቶዶክሳውያን እንደዚህ ናችሁ እያሉ ሲጫወቱባችሁ፣ እስቲ እነሱ ቤታቸውን እየከፈቱ የእኛ ውስታዞች እንደዚህ ነው እንደዚህ ብሔራችን ለብሔራችን ሳይቆሙ ይኸው ለሃይማኖታቸው እንደዚህ የሰው ሃይማኖት ተሳደቡ እያሉ ሙስሊሞች ቤታቸውን ከፍተው እንደዛ አይታችኋል? የራሳቸውን ውስታዞች ሲያጥላሉ፣ የራሳቸውን ንጽጽር የሚሰራ ሲያጥላሉ ተመልክታችሁ ታውቃላችሁ? ኔቨር አያደርጉትም። ዋይዝ ናቸው። በዚህ ላይ ብታመጡ ራሱ አይልም ወይም እንደዚህ አቀናብራችሁበት ነው ብለው ጭራሽ ይሞግቷችኋል። በፍጹም አያደርጉትም። የእኛዎቹ ግን ብዙ እንከፎች አሉ። በቃ ብዙ ማለት ነው። ከሶስተኛ ክፍል ያላለፉ ብዙ እንከፎች አሉ። እና እነኚህ ከሶስተኛ ክፍል ያላለፉ እንግዲህ የብሔር መሪ ሆነው ደግሞ ታጋይ እና ታጋይ ናቸው። ፖለቲካ እንትኑ ላይ ማለት ነው። ቲክቶክ ላይ የቲክቶክ እንትን ናቸው፣ ብርጌድ ናቸው። 100 አለቃ፣ 1000 አለቃ ወዘተ። ሜይ ቢ ማክሲመም የተማሩት እስከ 8ኛ ክፍል ነው። ከዛ ከነኚህ በላይ ለህዝባቸው የቆመ የለም። እና በእንደነኛ አይነቶቹ አትመሩ። በተቻላችሁ መጠን የማደርገው ነገር ቤተክርስቲያንን ይጠቅማል ይጎዳል፣ ከዛ አንጻር ብቻ መዝኑት። እፎይ አይደለም ኦሮሞ አይደለም ከምባታ አይደለም ወላይታ አይደለም አማራ ትግሬ፣ በቃ ምን የዝንጀሮ ዝርያም ይሁን እየሰራ ያለው ለቤተክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። አይ ብሔሩ ከዝንጀሮ ነው ብላችሁ ከማግለል ይልቅ ለቤተ ክርስቲያን የሚጠቅም ከሆነ ከእፎይ ጋር ቁሙ። ለቤተ ክርስቲያን የማይጠቅም ከሆነ ግን ሀሳቡን ብቻ ሞግቱ እንጂ አይ ብሔሩ ከዚህ ነውና ብላችሁ እዛ ውስጥ አትግቡ። እንደዚህ አይነት ንትርኩስ አትግቡ ማለት ነው። ይሄ አንድ ያቆሸናል፣ በምድርም በገነትም ደግሞ አይሜን በሰማዩም ደግሞ የሚያስጠይቀን ነው፣ ጤናማ ስላልሆነ ማለት ነው። ወደን ፈቅደን የመጣንበት ማህበረሰብ ስለሌለ በእኛ ምርጫ ስላልመጣን ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ ለወደፊታችሁ ጥንቃቄ ብታደርጉ ጥሩ ይመስለኛል። ይኖራሉ፣ አሁንም ቀጣይም ይኖራሉ። ብዙ ዘገምተኞች ስላሉ ማለት ነው። ብዙ ዘገምተኞች ስላሉ አንዳንዶችም ደግሞ ባሎቻቸው ሙስሊም የሆነ ሴቶችም ስላሉ እነኝም ማድረግ ሊከብድ ይችላል። ማለት ብዙ ዘገምተኞች አሉ። ላይክ ለማግኘት ብለው ሙሐመድ ሸፋዬ ነው፣ ሸፋ የሚሆነኝ ሙሐመድ ነው ማለትም ብቸኛ ምንድን ነው ምልጃ አማላጅ የሚሆነኝ ሙሐመድ ነው እያሉ በመንዙማ የሚገቡ አሉ። ነገ እንግዲህ ማርያም አማላጄ ነች ትላለች። ዛሬ ደግሞ ብቸኛ አማላጄ ሙሐመድ ነው ብሏል።
ሙሐመድ ብቸኛ አማላጇ ከሆነ ውጪስ ነቢዩዋ ነው ማለት ነው። ኢየሱስ አምላክ አይደለም። ለኢየሱስ ራሱ ማማልደው እኔ ነኝ የሚል አካልን እሱን ወደዋለሁ፣ እሱ ነው አምላኬ። ሙሐመድ ምን ይላል? ለኢየሱስ ጌታው እንኳን እኔ ነኝ ብሏል። አማላጁ እኔ ነኝ ብሏል። በእኔ ነው ገነት የሚገባው ኢየሱስ እንኳን እኔ ነኝ ማማልደው ላለን አካል ውጪስ ለሁሉ አማላጅ የሚሆነው እሱ ስለሆነ ማለት ነው። ለሁሉ ገነት መክፈት የሚችለው እሱ ስለሆነ ማለት ነው። ከዛ ለሙሐመድ ስትዘምርለት አስቡት። እነኚህ አካላትን እየደገፋችሁ ያላችሁ አካላት ጥንቃቄ ብታደርጉ ደስ ይለኛል ማለት ነው። ምክንያቱም ከሃይማኖት እየወጣችሁ ስለሆነ፣ ከሃይማኖታችሁ የሚያስወጣችሁ ስለሆነ ጥንቃቄ አድርጉ። ጀስፍ ወይን ለመቃወም ብላችሁ ከሃይማኖታችሁ ባወጡ፣ በተለይም ሴቶች እንደዚህ አይነት ነገር ላይ ጥንቃቄ ብታደርጉ፣ ከ3ኛ ክፍል ያላለፋችሁ ፖለቲካ እንመራለን የምትሉ ወንዶች ደግሞ እናንተም እንደዛው ብታስተካክሉ ታሪፍ ነው። እናንተ ባትስተካከሉ ግን ከስር የምታዳምጡ በመሀይማን ባትመሩ የተሻለ ነው። በ3ኛ ደረጃ ላይ የሃይማኖት ተቋማት መግለጫን አይታችሁታል። ታጋይ ተብዬው እንግዲህ ነቢያችን ብሎ እንግዲህ ምን አይነት መግለጫ እንዳወጣብን አይታችሁታል። ያ መግለጫ እንግዲህ የወጣው እኛ ልክ እስልምናን አስቀድመን አታክ እንዳደረግን በጣም በብዙ መጽሐፍቶች ተጽፈዋል። ክርስትናን አታክ የሚያደርጉ፣ ክርስትናን የሚያንቋሽሹ፣ ክርስትናን የሚሰድቡ። ነገር ግን መግለጫ ያወጣብን ምን ብሎ ነው? እኛ አስቀድመን እስልምናን አታክ እንዳደረግንና አንዳንድ ሙስሊሞች ግን ለእኛ ምላሽ ለመስጠት ብለው እንደሞከሩ ነው። ጠረጴዛ ላይ እናድርገው። ማን ነው ቀድሞ አታክ ያደረገው? ቁርአናቸውን እናስጥላቸዋለን ማለት ነው። ምክንያቱም ቁርአኑ ሲጀምር ክርስትናን አታክ በማድረግ ነው የጀመረው። ክርስቶስን በመስደብ ነው የጀመረው። ክርስቶስን አምላክነት በመካድ ብቻ ሳይሆን በመሳደብ ነው የጀመረው። ክርስቲያኖችንም እንደዛው ኢትዮጵያን ክርስቲያኖች ብሎ የማርያም ቤተክርስቲያን ያላችሁ ብሎ ቀጥታ የሚሰድበን ሀዲስ ስላለ፣ አንድ ሳይሆን ብዙ ሀዲሳት ስላለ የተረገማችሁ ናችሁ ኢትዮጵያ ቤተክርስቲያን ማርያም ቤተክርስቲያን ያላችሁ ብሎ የሚሰድበን መጽሐፍ ስላለ ማለት ነው። ያውም ነቢዩ ተናገረ ተብሎ ኦተንቲክ የሆነ ቡሃሪ ላይ የሚገኝ ሙስሊም ላይ የሚገኙ ሀዲሳቶች ስላሉ ማለት ነው። እነኚህ መጽሐፍቶች ባሉበት ላይ አስቀድሞ ተዛዳቢው እኛ፣ አስቀድሞ ተቹ እኛ ተደርገን የቀረበብን እንግዲህ ታጋይ በሚባል አንድ ቄስ ቀርቦብናል። ሶሪ እንደዚህ ስል ሜይ ቢ ብዙዎች አሁን እንደዚህ ያልክ ብለው ደግሞ ቃላት እንደሚሰነጥቁ አውቃለሁ። አይ ዶንት ኬር። ምክንያቱም ብዙ ላይፎችን አሳልፈናል። ከቀላል እስከ ከባድ ድረስ አሳልፈናል። በዚህ ጊዜያት ውስጥ መኪናችን በመሳሪያ ወንፊት እስኪሆን ተተኩሶብን ብዙ ነገር አሳልፈናል። ኤንዌስ ግን እንደዚህ አይነት ታጋይ ተብዬዎች ደግሞ ራሳችንን እንዲታገሉ ሆነዋል ማለት ነው። ወደፊት በሰፊው ሜይ ቢ በመጽሐፍቶች እንመጣበታለን ያሳለፍናቸውን ነገሮች። ነገር ግን ለቤተክርስቲያን እንሰራለን። ለቤተክርስቲያን ስንሰራ እስከ ሞት ጠብታ ድረስ እንደምንሰራ እናምናለን። እስከ ሞት ጠብታ ድረስ ያሳለፍናቸው ቀላል ነገሮች እንዳልሆኑ እናውቃለን። ብዙ ከባባድ ነገሮችም አሳልፈናል። በዛ ውስጥ ደግሞ ብዙ ነገር ተምረንበት የሳቅንበት አለ። ካለፈ በኋላ ሜቢ ልንጽፋቸው እንችላለን። እንደዚህ የነገርናችሁ አሁን እናንተ የምታውቋቸው 5% አትሆኑም። 5% አትሆንም የነገርናችሁ ታሪኮች ማለት ነው። እጅግ ገራሚ እንትኖች ከብዙ ነገሮች ጋር የተገናኘንባቸው ጀስ እንዴት ነው ከሞት ጋር ፊት ለፊት ተገናኝታችሁ ፊልም በሚመስል ሁኔታ ብዙ ያሳለፍናቸው ነገሮች አሉ ከመጀመሪያው ቀን ጀምሮ ማለት ነው። እና ግን በዛ ሁሉ ውስጥ ክርስቶስ ግርማ ሞገስ ሆኖን ሁሉም በቀላል ሁኔታዎች አልፈናቸዋል። ሁሉን ነገር ማለት ነው ቀላል የማይመስሉ እጅግ ከባድ የሆኑ ብንነግራችሁ ሊዘገንኗችሁ የሚያስደነግጧችሁ ነገሮች አልፈናቸዋል። በዚህ ውስጥ ደግሞ እንደዚህ አይነት ተቋም አለመኖሩ በድሎን ነበረ እና ይሄንን የታዘብነው ነው። ወደፊት እንሄድበታለን። እንደዚህ በቀላሉ የምንፋታቸው ነገር ደግሞ አይደሉም። የጠቀስናቸው እንደዚህ አይነት ነገሮችን በቀላሉ የምንፋታቸው እንዳይመስላችሁ። በቀላሉ አንፋታቸውም። ግን አሁን ምንድን ነው ምን መቅደም አለበት? ስለዚህ ይሄን ነገር እንደዚህ የመጣብን ተቋም ስለሌለን አቅም ስላልነበረን የህግ አካላቶች አቅም ያላቸው ባለሀብቶች ኢቨን ለጥምቀት
የሚያነጥፉ ወጣቶች እንኳን እነሱን የተደራጀ ከኛ ጋር ኮሚኒኬሽን ስላልነበራቸው ነው በጊዜው እንጂ እንደዚህ ነገሮች አይፈጠሩም ነበር። ከዛ በኋላ ግን ብዙ ነገሮች ከተፈጠሩ በኋላ አደባባይ ላይ ወጣው እነሱ ፎይ ገደል እንደዚህ ይሁን ሲባል እንዲቀላል ነገር እንዳይመስላችሁ ሲካሄድ የነበረው አደባባይ ወጥተው በጀማ እንትን መስቀል አደባባይ ሙሉ አድፎ ይገደል እያሉ ሲሉ የነበረው እንዲህ ቀላሉ ያለፉ ነገሮች አይደሉም። ብዙ ነገሮች ውስጥ ለውስጥ ነበሩ ማለት ነው። ምክንያቱም እኛ ደግሞ እየተከላከልን የነበረው ምንድን ነው፣ በዚህ መካከል ከኛ ወገን ማይሆን ነገር ወጥቶ እንደገና ደግሞ ልጆች እንዲጎዱብን አልፈለግንም። የማርገብ ስራ ነበር እንዲረግቡ